ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ በአንድ ርዕስ መጥተናል። ይህም በኢትዮጵያ ሕግ ማዕቀፍ የውል ግዴታ በምን ምክንያት ቀሪ እንደሚሆን አንድ 9 ነጥቦችን ይዘናል። እነሱን ለእናንተ ለማቅረብ ወደናል። በዚህ መሰረት አንደኛው የውል ግዴታ ከሚቀርበት ምክንያት ይህ ማለት ተዋዋይ ወገኖች ውል ሲዋዋሉ መብትና ግዴታ ያስቀምጣሉ። አንዱ የሌላውን ግዴታ የሚፈጽምበት ከሌላው ደግሞ መብት የሚያገኝበት እንዲሁም በተቃራኒው ማለት ነው። እና አንደኛው የውል ግዴታ ቀሪ ከሚሆንበት ምክንያት የውል መፍረስ ነው። ይህም ኢንቫሊዴሽን ኦፍ ኮንትራክት ሲሆን በፍትሐብሔር ሕግ ቁጥር 1808 ንዑስ አንቀጽ 1 ላይ የተቀመጠ ነው። ውል መፍረስ ማለት ምንድን ነው? ከመሰረቱ ተዋዋይ ወገኖች ለውል መሰረት የሚሆኑ ከአራቱ ነጥቦች መካከል አንዱ ሲጓደል ወይም በተጓደለ ጊዜ ለውል መፍረስ ምክንያት ይሆናል ማለት ነው። እና ሁለተኛው ደግሞ የውል ግዴታ ቀሪ የሚሆንበት የውል መሰረዝ ካንስሌሽን ኦፍ ኮንትራክት ሲሆን የፍትሐብሔር ሕግ ቁጥር 1808 ንዑስ አንቀጽ 2 ይሆናል ማለት ነው። ይህም ምንድን ነው? ውሉ ከመሰረቱ ሲመሰረት ጉድለት የሌለው ሆኖ ነገር ግን በአፈጻጸም ላይ ችግር ያለበት ሲሆን አንደኛው ወገን ውል ይሰረዝልኝ ሲል በሚያቀርበው መሰረት የውል ግዴታ ቀሪ የሚሆንበት ምክንያት ነው ማለት ነው። ሶስተኛው የውል መቋረጥ ነው። ይሄኛው በስምምነታቸው መሰረት ሊሆንም ይችላል ወይም በሕጉ መሰረት በአንደኛው ወይም በሁለቱ ምክንያት ውል የሚቋረጥ ሲሆን ውሉ ሲቋረጥ የወደፊት መብትና ግዴታቸውን ቀሪ የሚያደርግ ሲሆን መጀመሪያ የነበሩትን የውል መብትና ግዴታዎች በተመለከተ ጸንተው የሚቆይበት ሲሆን ከተቋረጠ በኋላ ያለው ግን ቀሪ የሚሆንበት ነው ማለት ነው። ሌላው አራተኛው መቻቻል ነው። ሴት ኦፍ ይባላል። በፍትሐብሔር ሕግ 1803 ላይ የተቀመጠ ሲሆን ይህም ምንድን ነው? ሁለቱ ተዋዋይ ወገኖች አንዱ ላይ መብት ሲኖረው አንዱ ላይ ወይ ግዴታ ሲኖረው ሚስተር ኤ ሚስተር ቢ ላይ ግዴታ ሲኖረው ሚስተር ኤ ላይ ግዴታ ሲኖረው እነዛ ሁለቱ ግዴታዎች ምን ይሆናሉ? እርስ በርሳቸው የሚቻቻሉበት ነገር ይኖራል ማለት ነው። አንደኛው አንድ ላይ 100,000 አንደኛው አንድ ላይ 100,000 ብድር ባለ ጊዜ እነዚህ የብድር ግዴታዎች ምን ይሆናሉ? ራሳቸው ሲቻቻሉ ምን ይሆናል ማለት ነው? የውል ግዴታቸው ቀሪ ይሆናል ማለት ነው። አምስተኛው ደግሞ የውል ግዴታ ቀሪ የሚሆንበት ምክንያት በመካከላቸው ያለው ውል ሲፈጸም ነው። ውሉ ከተፈጸመ ይሆናል ውዴታቸው በመካከላቸው ያለ የውል ግዴታ ምን ሆነ? አለቀ ማለት ነው። ይህን የፍትሐብሔር ሕግ 1806 ማየት እንችላለን። ሌላው ደግሞ ስድስተኛውም የውል ግዴታ ቀሪ የሚሆንበት በምንድን ነው? ዕዳን በመተው ነው። አንደኛው ወገን ሌላው ላይ ያለውን ዕዳ ሲተውለት ወይም ሲምረው በቃ አልፈልግም ተው ሲለው ይህንን ሲያሳውቀው በዚህ ጊዜ የሚሆናል ማለት ነው? የውል ግዴታ ቀሪ ይሆናል ማለት ነው። ይሄንን በፍትሐብሔር ሕጉ 1828 ላይ የምናየው ይሆናል ማለት ነው። ሌላው ሰባተኛ ላይ ያለው ምንድን ነው? መብትና ዕዳ መቀላቀል ይሆናል። መብትና ዕዳ የሚቀላቀለው ምን አይነት ሁኔታ ሲያጋጥም ነው? እነዚህ አንዳንድ ጊዜ አልፎ አልፎ ሊከሰቱ የሚችሉ ነገሮች ናቸው። ብዙ ጊዜ በወራሾች መካከል በአውራሽና በወራሽ መካከል ሊፈጸም የሚችል ነው ማለት ነው። እና ምን ይሆናል? ወራሹ የአውራሹ ግዴታ ካለበት ሟች ሲሞት ወራሽ ከአውራሽ ምን ይወስዳል? መብት የውርስ ሀብት ይወስዳል። ግን ዕዳ አለበት። በዚህ ጊዜ ምን ይሆናል ማለት ነው? መብትና ግዴታ ምን ሆነ? ተቀላቀለ ማለት ነው። እና መብትና ግዴታ በሚቀላቀልበት ጊዜ ምን ይሆናል? የውል ግዴታ ቀሪ ሊሆን ይችላል ማለት ነው። ሌላው ስምንተኛው የውል ግዴታ ቀሪ የሚሆንበት ምክንያት ምንድን ነው? የግዴታ መተካት ስምምነት ነው። ተዋዋዮች መጀመሪያ
ከነበራቸው የውል ስምምነት ውስጥ ካላቸው ግዴታ ይልቅ ይልቅ የመጀመሪያውን ግዴታ በመተው በሌላ ግዴታ በመተካት ስምምነት ባረው ጊዜ የመጀመሪያው ግዴታ ቀሪ የሚሆንበት ሁኔታ ይፈጠራል ማለት ነው። የፍትሐብሔር ሕግ 1826 ላይ የምንመለከተው ነው። ሌላ ዘጠነኛው ደግሞ የውል ግዴታ ቀሪ ሊሆን የሚችልበት ምክንያት ይርጋ ነው። ይርጋ ምንድን ነው? በይርጋ ወይ በጊዜ ሂደት የተዋዋዮች መብቶች የሚቀሩበት ምክንያቶች የሚፈጠሩ ሲሆን ይህም ይርጋ ተብሎ ይቆጠራል ማለት ነው፣ ይታወቃል ማለት ነው። ስለዚህ በዚህ በይርጋ ምክንያት ተዋዋይ ወገኖች መብቶቻቸውን ከሌላው የሚጠይቁበት፣ ይህም ማለት ሌላው በእነሱ ላይ ያለውን ግዴታ የሚጠይቅበት ምክንያት የሚያጡበት ምክንያት ሲሆን ይሄም በዚህ ምክንያት የውል ግዴታ ቀሪ ይሆናል ማለት ነው። አድማጮቻችን እንግዲህ ለዛሬ ያዘጋጀነው የህግ ግንዛቤ ማስጨበጫ ይሄ ነው። ፋንታሁን ደለለው ሎ ኦፊስ፣ ፋንታሁን ደለለው የህግ ቢሮ ተከታተሉ። ሌላውም እንዲያዳምጥ ይህንን አድርሱ፣ ሼር አድርጉ። የህግ ጉዳዮች ለሁሉም ይድረስ። ሰላሙ